ቬነስ በመኪና ነው እና ወደ ክላስ የምትመጣው። እንግዲህ ቬነስ ሳምሪ እና ሄኖክ የአንድ እንትን ተማሪዎች ናቸው፣ የክላስ ተማሪዎች ናቸው። እንግዲህ ቬነስ በመኪና ነው ቀድማ የምትመጣው። ሄኖክ ደግሞ በእግሩ ነው። ትንሽ ኢኮኖሚያዊ እንትን ዝቅተኛ ነውና በእግሩ እስኪመጣ ድረስ ቬነስ እንግዲህ ቀድማ በመኪና መታ ሄኖክን ስትፈቅድ ሄኖክን አላገኘችውም። እንግዲህ ምኖት ነው የቀረ ምን ሆኖ ምን ገጠመው እያለች መጨነቅ ትጀምራለች ማለት ነው። እንግዲህ ስልክ ለመደወልም ይሄን ያህል በቃ የተወደደ እንዳይመስለውና እንዳይኮራብኝ ምናምን በማሰብ ላለመደወልም ትሞክራለች። እንትን ለማለትም ደግሞ ዝም ለማለትም አላስቻላትም። መጥቶ እስክታየው ድረስ ጓጉታለች። እንግዲህ እንደዚህ እየተወዛገበች እያለ ሳምሪ ድንገት ትመጣለች ማለት ስትመጣም ትደነግጥና ምን ሆነሽ ነው ምን ፈለግሽ ምናምን ስትላት እንግዲህ ሳምሪም አብጃለሁኝ ምናምን ትላታለች ማለት ነው። እንግዲህ እዚህ ላይ ቬነስ ባዶ እጇን ለክላስ ነው የመጣችው። ሳምሪ ደግሞ ሽጉጥ ይዛ ነው የመጣችው። እንግዲህ መናዘዝ የምትፈልገው ነገር ካለና የምትለው ነገር ካላት እድል እየሰጠቻት ነበረ ማለት ነው። እንግዲህ ሳምሪም የመጨረሻሽ ቀን ነው ዛሬ ብላ በጣም ተናዳለች። ከልክ በላይ ሆናባታለች። እንግዲህ በምትወደው ሰው ስለመጣችበት በጣም ተበሳጭታለች። እንግዲህ ቬነስም የማይሆን ነገር ነው እየፈጠርሽ ያለሽው፣ ምን ለማድረግ እየሞከርሽ ነው ምናምን ስትላት ሳምሪም እንግዲህ አንቺን ለመግደል አይደል እንደ ድሮስ አንቺን ለማጥፋት እኮ ነው ድሮም ምናምን ትላታለች ማለት ነው። እንግዲህ እዚህ ላይ የቬነስ አባት ሀብታም ስለሆነ ቬነስን በቅርብ ርቀት የሚከታተላት ጋርድ አላት ማለት ነው። እንግዲህ ጋርዱም ይመጣና ሳምሪን አፍኖ እንዳትተኩሽው አንቺን ነው ህይወትሽን ማሳጣሽ ምናምን በማለት አፍኖ እንግዲህ ይዟት ይሄዳል ማለት ነው። ቬነስም እንግዲህ ደህና ቀርታለች። እዚህ ላይ እንግዲህ አለሙ የሳምሪ አባት በጣም ተጨናንቋ ነኝ። ለልጅቱ ስልክ ቢደውልም ምን ቢልም ሳምሪ ልታነሳ አልቻለችም። እንግዲህ ምን እያደረገች ነው ምንድን ነው የሆናት ምን ገጠማት እያለ በጣም በቃ ከሚችለው በላይ ሆኖበታል ማለት ነው። የሳምሪ ጉዳይ አሳሳቢ ሁኔታ ላይ ሆኖበታል። እንግዲህ ስልክ እየደጋገመ ቢሞክርም ልታነሳለት ወይም ደግሞ ያነሳለት ሰው አላገኝም ማለት ነው። እንግዲህ ሳምሪ የቬነስ ቤተሰቦች ጋር ታግታ አሳግተው እንግዲህ አስወስደዋታል ማለት ነው። እዚህ ላይ እንግዲህ ሄኖክ በጣም ትልቅ ጥፋት እያጠፋ ነው። ሄኖክ ነው እያጣላቸው ያለ። እንግዲህ ቬነስም ትወርድና መኪናዋን አቁማ ግቢ ላይ ክላስ ግቢ ላይ ትቆማለች ማለት ነው። ደተሯ ምናምን አይነዛ። በዚህ መሀል እንግዲህ ጓደኛዋ ትመጣና ምን ሆነሽ ነው የክላስ ጓደኛዋ ምን ሆነሽ ነው ምን ገጠመሽ ምንድን ነው የቆምሽው ምናምን ትላታለች ማለት ነው። እንግዲህ ቬነስም በዚህ ደረጃ ትሆናለች ብዬ አስቤ አላቅም ነበረ ብላ ልትገላተኝ እንደዛተችባትና ሰው እንዳተረፋትም በንዴትና በብስጭት ሁና ትነግራታለች ማለት ነው። እንግዲህ ጓደኛዋም ማናተኝ ምናምን ስትላት እኔ ሄኖክን እየጠበኩት እያለ ሳምሪ መታ ሽጉጥ ደቀነችብኝ ትላታለች ማለት ነው። እንግዲህ ጓደኛዋን በጣም በመደናገጥ ምን ተፈጠረ ታዲያ እንዴት ሆናችሁ ምናምን ስትላት እሷም አባቴ ጠባቂ አዘጋጅቶልኝ ነበርና በሱ ጠባቂ ምክንያት ተርፌያለሁ ደህና ሁኛለሁኝ ትላታለች ማለት ነው። እንግዲህ አባቷም ሀብታም እንደሆነና የቬነስ አባት ሁሌም ከትምህርት ቤት ውጪ ጠባቂው እንደሚከታተላት የሀብታም ልጅ ስለሆነች በጥበቃ ነው የምትከታተለው የምትለው ማለት ነው የምትንቀሳቀሰው። እንግዲህ ያም ጠባቂ ትምህርት ቤት ስለሆነ ነው እንጂ ሁሉም ቦታ አብሯት እንደሚኖር ነው። እንግዲህ ትምህርት ቤትም ቢሆን ህይወቷ ሊጠፋ ስለሆነ ሽጉጥ ስለደቀነባት መጥቶ ሊያድናት ችሏል ማለት ነው። እንግዲህ እሱ እንዳዳናትና እሱ ባይኖር ግን እንደመገላትም ለጓደኛዋ ትነግራታለች ማለት ነው። እንግዲህ ጓደኛዋም እዚህ ደረጃማ ከደረሰች ታፈቅረዋለች ማለት ነው። ፍቅር ይዟታል ማለት ነው ትላታለች።
እንግዲህ ቬነስም በዚህ ደረጃ ከተደፋፈረቻት የማትወጣው ነገር ውስጥ እንደምትከታትና ሳምሪን እንደምትጎዳትም ቬነስ ትናገራለች። እንግዲህ የት ሄደች አሁን የትዳ ነው ሳምሪ ታዲያ የተወሰዳት ምናምን ስትላትም ይዟት ሄዷል። ትንሽ ሲቀጠቅጣት ነው ቲቪቷ የሚበርድላት እና ወስደናታል ትላለች ማለት ነው። እንግዲህ ጓደኛዋም በዚህ ልጅ ምክንያት በሄኖክ ምክንያት መጣላት እንደሌለባቸውና እዚህ በላይ መጎዳዳት እንደሌለባቸውም ትነግራታለች። እዚህ ላይ እንግዲህ ሳምሪ ትክክል ናት። እንግዲህ ቀድማ ያፈቀረች ልጅ ናት። እዚህ ላይ ቬነስ ደግሞ ቆንጆ ስለሆነ ብቻ የሀብታም ልጅ ስለሆነ ብቻ ሁሉን ነገር በጉልበት እየተጠቀመችባት ነው እንጂ እዚህ ላይ ሳምሪ ምንም ጥፋት አይታይም ማለት ነው። እንግዲህ ጓደኛዋም እዚህ ላይ መረጋጋት አለባችሁ፣ እሷም አንቺም ተረጋጉ፣ መጣላት የለባችሁም በመግባባት ይሁን ትላታለች ማለት ነው። እሷም እንግዲህ ከዚህ በላይ መረጋጋት እንደማትፈልግና ሄኖክን እንደምታፈቅረው ቬነስም ትናገራለች። እንግዲህ ቬነስ አፍቅረዋለች የክላስ ጓደኛ ስለሆነ ኖርማል ጓደኛ አድርገኝ ብላ ነው የቀረበችው። እንግዲህ ቀረባ ግን አሁን ወደ ፍቅር አምርቷል ነገሩ ማለት ነው። እንግዲህ እንደምታፈቅረውም እንደነገረችውና መልሱንም ነገ ነግርሻለሁ እንዳላት ለዛሬ እንደሚነግራት ትነግራታለች ማለት ነው። እንግዲህ ሳምሪን ግን እንደማትለቃትና ሳምሪንም እንደምትጎዳት ነው እያወራች ያለችው። ጓደኛዋም እንግዲህ ይሄ ነገር ግራ እንደሚያጋባና ስህተት እየሰራች እንደሆነ ብትነግራትም ቬነስ ግን ዝም ብላ የምትቀርብ ሰው እንዳልሆነች እና በጣም አስባበትና ተዘጋጅታበት ነው ከዚህ ነገር የገባችው። እንግዲህ ሄኖክም ወደ ክላስ አልመጣም። እናቱ ጋር ገደም ብሎ እናቱን እያወራ ነበር ማለት ነው። እንግዲህ እናቱም ራሱን እያባበሰኝ ምን እያለ የእናትነት ፍቅሯን እየሰጠች እሱ ገደም ብሏን ጧትም ስለሆነ እንግዲህ ሰዓቱ ሄደብኝ ብሎ ተደንግጦ ይነሳል ማለት ነው። እናቲቱም እንግዲህ አይንህን እያየሁ እኮ አባትህን አስታወስኩ ትለዋለች ማለት ነው። እንግዲህ ክላስ ሊሄድ ነው እና አባቱን ቢያስታውሰውና እንትን ቢል ደስ ይለው እንደነበርም ይነግራታል። እናትም እንግዲህ አባትህ ቢኖር ተንደላቀህ ነበር የምትኖረው ትለዋለች ማለት ነው። እንግዲህ እሱም ለሀብት ምናምን አይደለም ግን እኔ አባቴን ፈልገዋለሁ፣ አባት ሲኖር ደስ ይላል ይላታል ማለት ነው። እንግዲህ ተንደላቆ ለመኖር ካልሆነም እሷ ምንም እንዳላጎደለበትና ብዙ ነገር ያለ እንጀራ አባት እንዳሳደገችው ለሱ ስትል ብዙ መስዋዕት እንደከፈለችለትም እሱ ይነግራታል ማለት ነው። እንግዲህ ስለ ቬነስ ጉዳይ አውርቷት ስለነበረ እንግዲህ ያቺ ልጅ ምን ልትላት አሰብህ? ምንድነው መልስ የምትሰጣት? ምንድነው የምታደርገው? እንግዲህ የፍቅር ጥያቄ ጠይቀዋለች ቬነስ ሄኖክን። እንግዲህ በጣም ደፋር ሴት ናት ሳምሪን እያለች እሷ የፍቅር ጥያቄ መጠየቋ በጣም ነውር ነገር ነው። እንግዲህ እናቲቱም አውጥታ ስለነበረ ሳምሪን እንዲለያዩ ከሳምሪ ጋር ስለማይፈልጉ አይኔ ከሳምሪ ጋር አልለያይም እና ሳምሪን ነው የምቀጥለው፣ ሳምሪ ጋር ነው እሷን ጓደኝነቱን እንጂ ፍቅሯን አልቀበላትም ነው ያላት ማለት ነው ለእናቱ። እናቲቱም በዚህ በጣም ተደስታለች። ለመናገር ጎበዝ እንዲህ ነው እንድትሆንልኝ የምፈልገው ትለዋለች ማለት ነው። እንግዲህ ትምህርት ክላስ የረፈደበት እንደሆነ እሱም ሰዓቱን አይቶ ልሂድ፣ ስመጣ ሁሉም ነገር ይደርሳል፣ አሁን ወደ ክላስ ብሄድ ይሻላል፣ አንቺ እንደው አትጨርሽም ብሎ ሊሄድ ሲል ቆይ የሚበላ ነገር በልተህ ለምትሄድ ሳትበላማ ምንም አይደለብህም ብላ ትይዘዋለች። በዚህ ሁኔታ እንግዲህ እሱ እሺ ብሎ ከተቀመጠ በኋላ ልታመጣ ስትሄድ አልበላም በቃ ልሂድ እንዲሁም ምናምን ብሎ ተነስቶ መሄድ ይጀምራል ማለት ነው።
የእናት ነገር እኮ እንግዲህ ከዚህ ላይ ደግሞ የሳምሪ አባት ወደ ክላስ ነገሩ ሁሉ ስላላማረው ወደ ክላስ ይመጣና የቬነስን ጓደኛ ያገኛታል ማለት ነው። እና ሳምሪን አግኝተሻታል ወይ ታውቂያታለሽ ወይ አይተሻታል ወይ ሲላት እሷም ደግሞ አይ አላየኋትም ማናት አላቃትም ትላለች። ቬነስንስ ሲላት እኔም አላየሁም እሷንም አላየሁም ትላለች። ያውቃ ነው እንጂ አይታት ነበረ። እናም ምን ነው ደነገጥሽሳ ይላታል ማለት ነው። እሷም ደንግጣ ነበረ የሆነ ነገር እንደተፈጠረ ታስነቃ ነበር ማለት ነው። በዚህ ሁኔታ ምን ነው ደነገጥሽ ችግር አለ እንደዚህ ግቢ ውስጥ ምናምን ብሎ ይጠይቃታል። እሷም ደግሞ አይ ምንም የለም ማነህ ስትለው እሱም የሳምሪ አባት አለሙ እንደሚባል ይነግራታል ማለት ነው። እንግዲህ እሷም የቬነስ ጓደኛ ስለሆነች የሳምሪን መጥፎነት ነው አጉልታ ማሳየት የፈለገችውና አይ ሳምሪ እኮ ሽጉጥ ይዛ መታ ቬነስን ልትገድላት ነው የነበረ ምናምን ብላ ትነግረዋለች ማለት ነው። እሱም እንግዲህ በጣም ጥሩ ሰው ስለሆነ አቶ አለሙን ማንም ሊጎዳበት አልፈልግም እና ተጎዳች ወይ ቬነስ ችግር አደረሰባት ወይ ይላታል ማለት ነው። እንግዲህ የቬነስ ጓደኛ ምንም አልዋሸችም። የክላስ ተማሪዋ ቬነስ ጠባቂ ስላላት ጠባቂው ቬነስን አትርፎ ሳምሪን ይዟት እንደሄደም ትነግረዋለች ማለት ለአለሙ። እሱም እንግዲህ በጣም ተጨናንቅ ያለውኝ በጣም ከባድ ነው ይላታል ማለት ነው። እንግዲህ እዚህ ላይ የሳምሪ አባት ግራ የሚያጋባ ነው። ልጅሽን ይዟት ሄዷል ጠባቂው እያለ እየደጋገመች አትሰማም ወይ ልጅሽን እኮ ነው ይዟት የሄደው እያለ እየደጋገመች ስትነግረው እሱ ግን ዋናው ነገር ቬነስ ደህና መሆኗ ነው እያለ ምንም ለልጁ ግድ አልሰጠውም። በቃ ምንም አልመሰለውም። እዛ የቬነስ አባት ነኝ ወይስ የሳምሪ አባት ነህ? የማንኛው ነህ ግን አንተ? ሳምሪን የቬነስ ጠባቂ ይዟት ሄደ እያልሁ ምንም ያልመሰለህ ብላ ደጋግማ ትጠይቋለች ማለት ነው። እንግዲህ ሁኔታው አለመደንገጡ ስላናደዳት ነው እንደዛ የምታደርገው። እሱም እንግዲህ የሳምራዊት አባት ነኝ ይላታል ደጋግሞ። እንግዲህ አንተ ያመሃል ወይ ይልቅ ቬነስ ይቅርታ እንድታደርግላት አድርግና ልጅ ግን አስለቅቃት የምትፈልጋት ከሆነ ትለዋለች ማለት ነው። እሱ ግን ምንም ድንጋጤ እየታየበት አይደለም። ልጅቱ የሆነ ነገር ብትሆን አይቆጭም ወይ ትለዋለች። እሱ ግን ግድ የለም ችግር የለም ምናምን ብሎ ዝም ብሎ መሄድ ይጀምራል። እንግዲህ እዚህ ላይ ቬነስ እንኳን ደህና ሆነች ብቻ ነው እያለ ያለው። እንግዲህ ጓደኛዋም የቬነስ ጓደኛም አይ ሳምሪ ማንም ሰው ወጓኗ ሳይኖር ነው ወይ እንጥር የሚያረጋት ምናምን ብላ መሳለቅ ትጀምራለች። በአንድ ገጥም አሳዝናታለች። እንግዲህ በዚህ ላይ ሄኖክ ወደ ትምህርት ቤት ይመጣና ቬነስን ይገናኛሉ። እንግዲህ ወክ እያደረጉ ወደ ክላስ መሄድ ይጀምራሉ ማለት ነው። እንግዲህ እዚህ ላይ ቬነስ በጣም ወጥመዷን ጥላለች። ግን ሄኖክ ምንም ቦታ ሊሰጣት አልፈለገም። ይኸው አብራት ቢታይም የፍቅር ጥያቄዋን ግን ሊቀበላት አልፈለገም ማለት ነው። በዚህ መሀል እንግዲህ አስተማሪ ከገባ በኋላ ለምንድን ነው አርፍደህ የመጣው ትለዋለች። እሱም ደግሞ እናቴ ፀጉሬን እየደባበሰች እንቅልፍ አስወስዳኝ ነው አሁንም በግድ ነው የመጣሁት ይላታል ማለት ነው። እንግዲህ በዚህ መሀል ቁጭ ብለው እንዲያወሩ ተነግረውና ቁጭ ብለው ማውራት ይጀምራሉ ማለት ነው። እንግዲህ እሱም ሄኖክም ሳምሪን አላየዋትም ምን ሆና ነው ሳምሪ ብሎ ይጠይቃታል። እሷም ደግሞ ምን ነው አሳሰበህ እንደ ስለሷ ትለዋለች ማለት ነው። እንግዲህ እሱም ሳምሪ እብድ እንደሆነችና ስትናደድ ብዙ ነገር የምታደርገውን ነገር እንደማታቅም ይነግራታል። ከፍቷት የማይሆን ውሳኔ እንዳትወስን እፈራለሁ ይላታል ማለት ነው። እንግዲህ ወስና ነበረ ትለዋለች እሱም ደንግጦ ምንድን ነው ያልኩሽ ገብቶሻል ወይ ምንድን ነው ያደረገችው ትለዋለች ማለት ነው። እንግዲህ እሷም አይ በራሷ ላይ እንኳን ምንም አልወሰነችም፣ ግን እኔን ልገለኝ መሳሪያ ደቅናብኝ ነበረ ግን ደህና ተረፉ ትለዋለች። እሱም በጣም ተደናግጧል። የትናንቱ ጥያቄ ምን አደረከው
ትለዋለች ማለት ነው።